ይስጥልኝ የኢትዮ ግሎብ አድማጮቻችንና ተመልካቾቻችን ፕሮግራማችንን ወደ እናንተ ማድረስ ጀመር። ይሄ ኢትዮ ግሎብ መዝናኛ ነው። በኢትዮ ግሎብ መዝናኛ የተለያየ ታሪኮችን ወደ እናንተ እናደርሳለን። ፕሮግራማችን ወደ እናንተ ስናደርስ እናንተም ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በዛሬው ፕሮግራማችን የቻርልስ ቻፕሊን የህይወት ታሪክ እንመለከታለን። ቻርልስ ቻፕሊን ከየት ተነስቶ የት እንደደረሰ፣ ትላንት የነበሩ ስራዎቹ ዛሬም ህያው ሆነው እንደቀጠሉና አስተማሪ የሚሆኑ የተለያዩ ወጎችን እንመለከታለን። ተከታተሉ። ፊልሞቹ ብዙዎቹን ያሳቀ ያስደሰተና ያዝናናም ነው። ህይወቱ ደግሞ ለሌሎች ተስፋ ከውድቀትም መነሳት እንደሚቻል ማሳያ፣ በህይወታችን ጊዜ ጨለማ ቢኖርም እንኳን ቀጥሎ ብርሃን እንዳለም ማሳያ ነው ማለት ይቻላል። ታዋቂና ሚሊዮነር ከመሆኑ በፊት በህይወት ልጅነቱ በድህነትና በችግር የተሞላም ነበር። ለብዙዎች ሳቅን በፊልሞቹ ከማምጣቱ በፊት የልጅነት የመኖር ህልውና ጉዳዮችን ያሳለፈ፣ ረሃብን፣ ፍራቻንና ያልተረጋጋ የቤተሰብን ህይወት አሳልፏል። ታዋቂ ከመሆኑ በፊት በለንደን ጎዳናዎች ላይ ትንሹ ቻርሊ ተንከራቷል። ዛሬን ተመግቦ ስለነገው ቤተሰቡ የሚያቀርቡለትን የዕለት ጉርሱን እንዳለው እንኳን እርግጠኛ አልነበረም። ይህን ከባድ ሁኔታ ነው እንግዲህ ወደ ሳቅ እስከ ዛሬም ድረስ ወደ ብዙዎች የመሳቅ ሁኔታ የቀየረው። ይህ ቻርሊ ቻፕሊን የህይወት ጉዞ ነው። ቻርሊ በሚያዝያ 16 1889 በደቡባዊ ለንደን ኢንግላንድ ነው የተወለደው። አባቱ ቻርልስ ቻፕሊን ሲኒየር እና እናቱ ሃና ቻፕሊን ሲሆኑ፣ ሃና በትንሽ የሙዚቃ አዳራሾች ውስጥ ውዝዋዜን ታቀርብ ነበር። ሆኖም የቤተሰቡን ኑሮ በድህነት የተሞላ፣ የቻርሊ አባት አስቸጋሪና ጠጪ ከመሆኑም የተነሳ ለቤተሰቡ የሚያቀርበው ገቢም አልነበረውም። እናቱ ጠንካራ ሰራተኛ ስትሆን በትንሽ ክለብ ላይ ትዘፍናለች፣ ልብስን ትሰፋለች፣ የተገኘውንም ስራ ትሰራለች። ነገር ግን እዚህ ግባ የሚባል በቂ ገቢ አያስገኝላትም ነበር። አንዳንድ ቀን ቻርሊ እና ወንድሙ ሲድኒ ሳይበሉ የሚያድሩበትና የሚውሉበት ቀን አለ። ይባስ ብሎ የቻርሊ እናት የአእምሮ በሽተኛ ሆነች። የጤና ሁኔታዋም ከዕለት ወደ ዕለት እየተባባሰ ሄደ። ቻርሊ አንድ ወቅት የአንድ ጊዜ አጋጣሚም እንደገጠመው ይነገራል። በ5 ዓመቱ አንድ አጋጣሚ ገጥሞት ነበር። እናቱ ፐርፎርም እያደረገች በነበረችበት ወቅት የድምፅ ችግር ያጋጥማታል። ተመልካቾቹም ፐርፎርሙን እየጠበቁ ነበር። በዚያ መሃል የፕሮግራሙ ማናጀር የ5 ዓመቱን ቻርሊን ወደ መድረክ እንዲወጣ አደረገው። እሱም ከእናቱ ሲመለከት የነበረውን አደረገ። ዘፈነ፣ ደነሰ። የዕለቱን ችግር እንዲወጡም ረዳቸው። ተመልካቹም ተደሰተ። ነገር ግን በ1896 የእናቱ የጤንነት ሁኔታ ወደ ከፍተኛ ደረጃ ተሸጋገረ። ቻርሊም ወደ ማደጎ ቦታ ተወሰደ። ከእናቱም ጋር ተለያየ። ከተወሰነ ጊዜ በኋላ ወንድሙ ሲድኒ ወደ መካከለኛው ለንደን ዲስትሪክት ሃንዌል ትምህርት ቤትም ተዛወረ። ከ18 ወራት በኋላ ቻርሊ በድጋሚ ከእናቱ ጋር መኖር ጀመረ። ነገር ግን በሐምሌ 1898 በድጋሚ የእናቱ በሽታ ተባባሰ። ከእናቱም ጋር ተለያየ። ቻርሊና ወንድሙ ሲድኒ ወደ ማቆያ ስፍራም ተመለሱ። ቻርሊ በ9 ዓመቱ ዊሊያም ጃክሰን የተባለውን የህፃናት ዳንስ መሪም ቀልብ ስቦ እንደነበር ይገለጻል። ዘ ኤትላንሻየር ሌድስ የተባለውን ክለብ ተቀላቅሎ ትንሽ ገቢም ለማግኘት ችሎ ነበር። ነገር ግን ብዙ አልዘለቀም። ቻርሊ ለመኖር ያገኘውን ስራም መስራት ጀመረ። በጎዳና ላይ ጫማን ይጠርጋል፣ ዕቃ ይሸከማል፣ ጋዜጣ ይሸጣል፣ ሰዎችን ይንከባከባል። ነገር ግን ለመኖር የሚበቃ ገቢ አያስገኝለትም ነበር። በ14 ዓመቱ ላይ ድህነትንና አባቱን ማጣትን እናቱ ያሳለፈችበት ተደጋጋሚ የአእምሮ በሽታን ለማስተናገድ ተገዷል። ይህ ሰው በ1900 ጂም ኤ ሮማንስ ኦፍ ኮኬን የተሰኘው ፊልም ላይ የተወሰነ ቦታ የመጫወት እድልን ማገኘ። ሌላው አጋጣሚ በሼርሎክ ሆምስ ላይ እየተዘዋወረ የመስራት እድል ያገኘው ሰፋ ያለ እድል ያገኘበት ቦታ ነው። በእንግላንድ 2 ዓመት ተኩል ተዘዋውሮም ለመስራት
የመጀመሪያም ጊዜ ትክክለኛ ጫማ፣ ጥሩ ልብስ፣ በቂ ምግብ ለመመገብ ቻለ። በ1907 ቻርሊ እና ወንድሙ ሲድኒ የፍሪድ ካርኖ ካምፓኒን ተቀላቀሉ። የቻርሊም የፊት እንቅስቃሴ ያለ ድምፅ መተወን ታዋቂነትን አተረፈለት፣ አድናቆትም አስገኘለት። ከካርኖ ካምፓኒ ጋር በኮንትራትም ተፈራረሙ። ቻርሊም በፊቱ እንቅስቃሴ ያለ አንዳች ቃላት መተወንን፣ ሰዎችንም ማስደነቅን፣ ቀስ በቀስም ታዋቂ መሆንን ጀመረ። ከካርኖ ካምፓኒ ጋርም ውስጥም ተፈላጊና ዋነኛ ሰው እየሆነ መጣ። ካርኖ ካምፓኒው ስኬትን ናኘ። በ1910 የአሜሪካ ጉዞውን አደረገ። ቻርሊም ከተጋባዦቹ አንዱ ሆነ። በአሜሪካም ተወዳጅ ሆነ። ስራዎቹ በስፋትም ታዩ። ከዛ በፊት ታይቶ በማይታወቅ ሁኔታ ተፈላጊነቱ ጨመረ። በአካላዊ እንቅስቃሴ ያለ ንግግር የእሱን ያህል የተወነ እንደሌለ አስመሰከረ። ቻርሊ ለመኖር የሚያደርገውን ትግል አሸንፎ አንጸባረቀ። በ1912 እስከ 1913 ሁለተኛውን የአሜሪካውን ጉዞ አደረገ። በዛው በአሜሪካ ኪስቶን ስቱዲዮ የተባለ የፊልም ካምፓኒ ኃላፊዎች የቻርሊን ብቃት ተመለከቱ። ሆሊውድም በወቅቱ እንዳሁኑ በጣም አልገነንም ነበር። የኪስቶን ካምፓኒ ለቻርሊ የአብረን እንስራ ጥያቄ ያቀረቡለት። በታህሳስ 1913 ኪስቶንን ተቀላቀለ። ሆሊውድ በዛን ወቅት የአሁኑን መልክ ይዞ ያልወጣበት ነበር። ቻርሊ ይህንን ታሪክ የቀየረ አርቲስት ነው። ከኪስቶን ጋር ቻርሊ ስለ ፊልም በሚገባ ሰልጥኖ በ1914 ቻርሊ የመጀመሪያውን ፊልም ሜኪንግ ኤ ሊቪንግ የሚለውን ፊልም ይዞ ተከሰተ። የፊልም ታዳሚዎችን አስደነቀ። አዲስ ነገር ይዞ መጣ። ሆሊውድም ገነነ፣ ቻርሊም ገነነ። የቻርሊ የመግነን ምዕራፍ እዚህ ላይ ተጀመረ። የቻርሊ ህይወት የተለያዩ መልኮች ቢኖሩትም የስኬቱ ጅማሬ ሆነ። ሌሎቹ ከዚህ በኋላ የተጓዘባቸው የዳይሬክተርነት ህይወት፣ የትዳር እና የቤተሰብ ህይወት እና የኑሮ ሁኔታዎቹን በሚቀጥለው ዘገባዎቻችን እንመለስባቸዋለን። ለዛሬው ቸርን ሰንብት።